እግዚአብሔር ባጭሩ የፈለገው ምንድነው? የነዳታን መታሰቢያ አንድ እንኳን ማህበር ውስጥ እንዲቀር አልተፈለገም። ማን ብቻ ሊቀ ካህናት እንዲሆን? አሮን። ከዚህ በኋላ በአሮን ላይ የሚነሳ ማጉረምረም እንዳይኖር። ስለዚህ የእነሱንም የሆነውን ነገር እንዳትነኩ ከቆሬና ከዳታን ከአቤሮንም ማደሪያ ከዙሪያውን ሁሉ ፈቀቅ አለ። ዳታንና አቤሮንም ሴቶቻቸውን፣ ሚስቶቻቸውን፣ ልጆቻቸውን፣ ሕፃናቶቻቸው ሞተው በድንኳኖቻቸው ደጃፍ ቆሙ። ምንድነው ቢለይ የቅዱሳን የምንትስ ቅዱሳን መሪዎች በአንዱ ላይ ተነሱ። ሙሴም አለ እኔን እግዚአብሔር ለእናንተ አለቃ አርጎ እንደሾመኝ እንደ ጌታ፣ ወንድሜንም ካህን አርጎ እንደሾመው እንደ ጌታ እነዚህ ሰዎች ከነ ቤተሰቦቻቸው ሰው እንደሚሞት ቢሞቱ ወይም እንደ ሰው ሁሉ ቢቀሰፉ እግዚአብሔር እኔን አላከኝም። ስለዚህ እኔ ከእግዚአብሔር መላኬን ወንድሜም ካህን ለመሆኑ ማስረጃ ለየት ያለ አሟሟት መሞት አለባቸው። ከዛሬ በፊትም የሌለ ከዛሬም በኋላ ማይደገም ዩኒክ። እግዚአብሔር ይህን ሁሉ የሚጨነቀው በዚህ ሰው በኩል የሚሰራው ለምንድን ነው? ኢየሱስ ላይ እርግጠኛ እንድንሆን። ገቷል። ምድርም ለምሳሌ አዲሱ አገዳደል ከዛ በፊትም ከዛም በኋላ አፏን ከፍታ እነርሱን ለነርሱ ያለውን ሁሉ ብትውጣቸው በሕይወታቸውም ወደ ሲኦል ቢወርዱ ያን ጊዜ እነዚህ ሰዎች እግዚአብሔር እንደናቁ ታውቃላችሁ። እንዲህም ሆነ ይህን ቃል ሁሉ መናገር በፈጸመ ጊዜ ከበታቻቸው ያለው መሬት ተሰነጠቀ። ጂሰስ ክራይስት ተሰነጠቀ እና ዳታን ቆማ እዛ አካባቢ ምናምን አህያው ጥልቅ እያለ ሰው እኮ እንደው በዚህ ሰዓት እንኳን ንስሐ አይገባ። ይብቃኝ አንዱ ነው በቃ ማላጅ አይልም እንዴ? ቤተሰቦቻ ለቆሬ የነበሩ ሰዎች ሁሉ ዕቃዎቻቸውን ሁሉ ምን አረገቻቸው? ዋጠቻቸው። እየተናደን አትቆምም። መሬት እኮ ሲናድ ሮጤ ትሄዳል። ከግራ ከቀኝ እየተናደን የት ነው የምትገባው? የት ትሮጣል? ዝም ብለህ ተረጋግተህ ምን ማለት ነው? አቤት ምን ማለት ነው? ምንም ማድረግ አትችልም። የት አትሮጥ። ነገር እየፈረሰ ነው። እግር ሁሉ እየካደ ነው። ዙሪያ ሁሉ እየካደ ነው። የትም እኮ አትሄድም። ጋጋጋጋጋ ድንኳን ጥፍጥፍ እያለ ይገባል። ከብቶች እየተገለባበጡ ይገባሉ። የት ነው የምትገባው? የት ነው የምትደርሰው? መልሶ ምን ሆነ? ጋጋጋጋጋጋጋ ብሎ ግጥም ብሎ ኖርማል። ከዛ በኋላ አጻጻፉ ዲዩ ምድሪቱ ተዘጋችባቸው። ከጉባኤው መካከል ጠፉ። ሰዎቹ ምን ሆነ? ጠፉ። እዚህ የት እንደ ክፍት ቢሆን እዚህ ውስጥ ገቡ ትላል። ሲከፈት ታይቷል። ተንደው ሲገቡ ይታያል። ከዛ በኋላ መሬቱ ራሱ ምን ሆነ? አቤት ተዘጋ። ግጥም ማለና ቆይ ወደ ነበር ኖርማል። እላው ላይ ቤት ተመርተ ትሰራለህ። ከዛ በኋላ አጻጻፉ ምን አለ? ዳታን አቤሮን ቄሮ ምናምኖቹ ከማህበሩ መሃል ጠፉ። በቃ አገላለጹ ጠፉ። እንዴት እንደገቡ ጠፉ ማለት ጠፉ። በዙሪያውም የነበሩ እስራኤሎች ልጆች ሁሉ ከጩኸታቸው የተነሳ ምድሪቱ እንዳትውጠን ብለው በረሩ። አጻጻፉ ወይ ኢየሱስ ሮጡም አይልም። የቤት እንስሳው፣ ዕቃው፣ ድንኳኑ፣ ሕፃናቶቹ፣ ልጆቹ፣ ሚስቶቹ የተሰነጠቀ ገብቶ ብሎ መልሶ ሲገጭ ከተጋጠመ በኋላ ሙሴ ዞር ሲል አንድ የእስራኤል ሰው የለም። ሁሉም ምን አረጉ? በረሩ። ቆይ እግዚአብሔር ሁሉ ልፋቱ ምንድነው? ኢየሱስ ሊቀ ካህናችን ገብቷ። ኢየሱስ ሊቀ ካህን አሜን።